ተከትሎ እባክሽ ምግብ ስጪኝ ሲላት ወደ ቤቷ ይዛው ሄዳ ገላውን አጥባ ከልጇ እኩል አስተኛችው። ታዲያ ይሄ ልጅ ወደ ስራ ሲሄድ ልጄን ይጠብቅልኛል በማለት ስላሰበች ቤቷ እንዲቆይ ፈቀደችለት። ትዕግስትም የመኖሪያ ፍቃድ ስላላገኘች ራሷን በሌላ ስም አስመስላ ነበር የምኖረው። ታዲያ ይህም መታወቂያ ኤክስፓየርድ ስላደረገባት በጣም ተጨንቃለች። ቤትም ስትመጣ ከስራ ቦታዎች አንዳንድ ነገር እየደበቀች ወደ እነሱ ይዛ በመምጣት አንድ ላይ ይበላሉ። ይህም ሕፃን ልጅ እናትየው ለልጇ የምታደርገውን እንክብካቤ ሳይ ምናለ ቤተሰቦቼ እንዳንቺ ቢሆኑ በማለት ሁልጊዜም ይቀናል። ልጇንም በመንከባከብ ያግዛታል። ትዕግስትም መታወቂያዋን እንዲያድስላት ይሄ አርቲፊሻል ሰሪው ጋር ይዛለት ብትሄድም አይ በጣም ብዙ ገንዘብ ነው፣ ልጅሽን ስጭኝና ለጥሩ ቤተሰብ ልሽጠው፣ ከዛም በኋላ የሚገባሽን ነገር ሙሉ ነገር ልስራልሽ ሲላት፣ ትዕግስትም ግን ልትስማማ አልቻለችም። የራስ ጉዳይ ነው ብላ ከዛ ቦታ ጥላው ሄደች። ሕፃኑም ዝም ብሎ ሲያለቅስ የሚያጫውተው ነገር ሲያጣ የጎረቤት ቴሌቪዥንን በመስታወት አድርጎ ሕፃኑን ማጫወት ጀመረ። ትዕግስትም በየቦታው እየሄደች እባካችሁ ብር ስጡኝ ብትልም ሊሰማት አልቻለም። የልጇ አባት እንኳን እዛው ከዳት። ማውቂያዋንም ለማሳደስ ብር አልነበራትምና ጸጉሯን ተቆርጣ ሸጠችው። ይህንንም ገንዘብ ማጠራቀም ጀመረች። አገር ቤት ያሉን ቤተሰቦቿ ብር እየጠየቋት ነበርና ያለችበትን ሁኔታ ለማስረዳት ሞከረች። ያለችውን ብታስረዳም ሊረዷት ግን አልቻሉም። ልጁም የደበቀችውን ነገር ምንድነው ብሎ ሳይ ገንዘብ ሆኖ አገኘው። ታዲያ እዛው መልሶ አስቀመጠላትና ልጅየውን መንከባከብ ጀመረ። እናትየው ግን ልትመጣ አልቻለችም። ሕፃኑንም በመሸከም የምትሰራበት ቦታ ሄዶ ሊያፈላልጋት ቢሞክርም ማንም አየዋት የሚል ሰው አጣ። ታዲያ ገበያ ውስጥ እየሄደ እያለ ያንን መታወቂያ የሚሰራውን ሰውዬ አግኝቶት አይታቷል ወይ ሲለው በስልክ ቢሞክርላትም ሊያገኛት አልቻለም። ይሄም ሰውዬ ምግብ ከገዛላቸው በኋላ ጥሏቸው ሄደ። ዛይንም ጎዳና ላይ አንድ ልጅን ተዋወቀና ቶማስ እባላለሁ ብሎ የውሸት ስም ነገራል። ቤተሰቦቻችን ጠፍተውብን ከወንድሜ ጋር እየፈለግናቸው ነው በማለት ነገራል። ዛይንም ስለመሸበት ጎዳና ላይ ጥግ ይዞ ልጁን ይዞ ተኛ። እናትየውን ሲያሳየን መንገድ ላይ እየሄደች እያለ ፖሊሶች መንገድ ላይ ሲይዟት ያልታደሰ መታወቂያ በመያዟ እስር ቤት ገባች። ያም ሪፊውጂ እያለች እያለ ሕፃኑን የምታጠበው ጡቷ ስላስጨነቃት መጸዳጃ ቤት ሄዳ ማስተንፈስ ጀመረች። በዚህ በኩል ደግሞ ዛይን ልጁን ለመንከባከብ በጣም እየሞከረ ነው። ያለውን አቅም እንዳለ ተጠቅሞ ለሕፃኑ የሚበላ ነገር ለማዘጋጀት ቢሞክርም ሕፃኑ ግን እንደጠበቀው ሊበላለት አልቻለም። ፍሪጅ ውስጥም የተቀመጠ ምግብ ካለ ብሎ ሳይ ሁሉም ነገር ተበላሽቷል። ታዲያ ያለው አማራጭ ስኳር በጥብጦ በውሃ ልጁን ማጠጣት ጀመረ። ወደ ሐይቅ ዳርቻን በመሄድ የሞቱ ሰዎችን በመልቀም ለልጁ ማብላት ጀመረ። ውሃም ሲቀዳ ግን ውሃም የተበላሸ ነበርና ከሰፈር ልጆች እስኬት ሰርቆ ልጁን እየጎተተ ወደ ከተማ ይዞት መጣ። አይደግስ አይጣላም አሉ። ይሄ ልጅ ባይኖር የሕፃን ልጅ ምን ይሆን ነበር? ዛይንም በመንገድ ላይ ያገኛት ያችን ልጅ አግኝቶ ከእሷ ጋር መራመድ ጀመረ። እቺም ልጅ ለፈወራቸው ላይ